ሰላም ጤና ይስጥልን። ይህ ሪፖርተር ቴሌቪዥን ነው። ሪፖርተር ቴሌቪዥን በሚዲያ ኤንድ ኮሚኒኬሽን ሴንተር እየተዘጋጀ የሚቀርብ ዜናዊ መሰናዶ ነው። ከዜናዎቹ ጋር ሄኖክ ያሬድ ነኝ። በቅድሚያም 50ኛ ዓመት በዓሉን ባከበረው የታላቁ አፍሪካ ህብረት ክብረ በዓልን የተመለከተ ዜናዎችን ይዤ ቀርብ ያለው። የአፍሪካ ህብረትን የወለደው የአፍሪካ አንድነት ድርጅት የተመሰረተበት 50ኛ ዓመት በዓል ግንቦት 17 ቀን 2005 ዓ.ም ቅዳሜ በህብረቱ አዳራሽ ተከበረ። የአፍሪካ ህብረት የወቅቱ ሊቀመንበር ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ስነ በዓሉን ሲከፍቱ ባደረጉት ንግግር የአፍሪካ አንድነት መስራቾች ከ50 ዓመት በፊት የተሰባሰቡት በነፃነት ወጋገን ወቅት ሲሆን እኛ ደግሞ አፍሪካ በህዳሴ ጎዳና ባለችበት ወቅት ተሰባስበናል ብለዋል። በስነ በዓሉ ከ75 በላይ የአፍሪካና የሌሎች አህጉሮች መሪዎችና እንደራሴዎች የተገኙ ሲሆን ከእነዚህም መካከል የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሞን፣ የአሜሪካ ውጭ ጉዳይ ሚኒስትር ጆን ኬሪ እና የብራዚል ፕሬዚዳንት ዲልማ ሩሴፍ ይገኙበታል። የአፍሪካ አንድነት ድርጅት ቅዳሜ ግንቦት 17 ቀን 1955 ዓ.ም 32 የአፍሪካ ነፃ መንግስታት መሪዎች በተገኙበት በቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ኢትዮጵያ ፊት አውራሪነት እውን መሆኑ ይታወቃል። በ1994 ዓ.ም ወደ አፍሪካ ህብረት የተለወጠው ተቋም 54 አባል ሀገራት ሲኖሩት ብቸኛው አባል ያልሆነችው ሀገር ሞሮኮም ከምዕራብ ሰሐራ ጋር ባላት ግጭት ምክንያት ህብረቱን ሳትቀላቀል መቅረቷ ይታወቃል። የወርቅ ኢዮቤልዩ በዓሉ ግንቦት 17 ከሰዓት በኋላም 10,000 እንግዶች በተገኙበት በሚሊኒየም አዳራሽ በቀረበው የሙዚቃና የዳንኪራ ትርኢትም ተከብሯል። ሆቴሎች በአፍሪካ ህብረት 50ኛ ዓመት በዓል ምክንያት 4 እጥፍ ጭማሪ በማድረጋቸው ዲፕሎማቶች አማረሩ። ሪፖርተር ባደረገው ማጣራት አንዳንድ ሆቴሎች ቀድሞ በ$100 ይሰጡት የነበረው የመኝታ ኪራይ ዋጋው 4 እጥፍ ጨምሮም 400 እና ከዚያ በላይ ሆኖ ተገኝቷል። ይህንን ተከትሎ አንዳንድ ዲፕሎማቶችና ለስብሰባ የመጡ እንግዶች መበሳጨታቸውን አስታውቀዋል። ኤምባሲዎች ከዚህ ቀደም ደጋግመው ለውጭ ጉዳይ ሚኒስቴር የተጋነነ የዋጋ ጭማሪ እንደሚደረግባቸው በማስታወቃቸው ከወራት በፊት የውጭ ጉዳይ ሚኒስቴር የሆቴልና የሬስቶራንት ባለቤቶች ስብሰባ ላይ በመገኘት የተጋነነ የዋጋ ጭማሪ እንዳይደረግ አሳስቦ ነበር። በውጭ ጉዳይ ሚኒስቴር የፕሮቶኮል ዳይሬክቶሬት ዳይሬክተር አቶ ምህረተአብ ሙልጌታም ኢትዮጵያ የዲፕሎማቲክ ከተማነቷን ሊያሳጣ የሚችል የዋጋ ጭማሪ በሆቴሎች ይደረጋል ብለዋል። ሪፖርተራችን ብርሃኑ ፈቃደ ያነጋገራቸው በባህልና ቱሪዝም ሚኒስቴር የቱሪዝም ዘርፍ ባለድርሻ አካላት ግንኙነት ዘርፍ ዳይሬክተር አቶ ሲሳይ ተክሉም ኢትዮጵያ የኮንፈረንስ ቱሪዝም መዳረሻነቷን ልታጣ የምትችልበት ስጋት መጋረጡን ሳይጠቅሱ አላለፉም። በተጠረጠሩባቸው የተለያዩ የሙስና ወንጀሎች በቁጥጥር ስር ውለው በእስር ላይ የሚገኙት በሚኒስትርነት ማዕረግ የኢትዮጵያ ገቢዎችና ጉምሩክ ባለሥልጣን ዋና ዳይሬክተር አቶ መላኩ ፈንታ መታመማቸውን ጠበቃቸው ግንቦት 16 ቀን 2005 ዓ.ም ፍርድ ቤት ቀርበው አስታወቁም። ጠበቃው አቶ መላኩ በአስቸኳይ ሕክምና እንዲደረግላቸው ጠይቀው እኚህ ሰው በጠና ስለታመሙ የታሪክ ተወቃሽ እንዳንሆንም ብለዋል። የአቶ መላኩን ጤንነት በሚመለከት ጠበቃው በዝርዝር ጠይቀው የህመማቸው አይነትና ደረጃ በምን ሁኔታ ላይ እንደሚገኙ ባይረዱም መልካቸው ቢጫ ሆኖ እንዳዩዋቸው ገልጸዋል። በአጃቢ ሆነው ሕክምና እንዲያገኙ ጠበቃው ላነሱት ጥያቄ ስለመታመማቸው የሚገልጽ ማስረጃ ከክሊኒክ ወይም ከሆስፒታል እንደሚያስፈልግ በመግለጽ ያለ ማስረጃ ትዕዛዝ መስጠት እንደማይቻል ፍርድ ቤቱ አስረድተዋል። አቶ መላኩ መንግስት በሚያውቀውና በአገር ውስጥ ሕክምና የማይድን ህመም እንዳለባቸውና በውጭ ሀገር እየታከሙ እንደነበር ለፍርድ ቤቱ ራሳቸውና ጠበቃቸው ማስረዳታቸው የሚታወስ ነው። በሌላ በኩል ፍርድ ቤቱ ለግንቦት 15 ቀን 2005 ዓ.ም ቀጥሮት የነበረውን የነ አምባው ሰገድ አብርሃና የነ አርክቴክት በእግዚአብሔር አለበል የምርመራ መዝገብን ተመልክቷል። ዘገባው የታምሩ ጽጌ ነው። የኢትዮጵያ ብሔራዊ ባንክ በፋይናንስ ተቋማት ውስጥ የሚፈጠሩ ማጭበርበሮችን ለማወቅና ለመቆጣጠር ይረዳኛል ብሎ ያመነበትን ወጥ የሆነ ረቂቅ መመሪያ ሙሉ በሙሉ ማጠናቀቁን ገለጸ። እንዲህ አይነቱ መመሪያም የፋይናንስ ተቋማትን ከሚመሩ የቦርድና የማኔጅመንት አባላት ጋር ትስስር ሊኖረው እንደሚችል ተገምቷል።
በተለይ በአክሲዮን ኩባንያዎች ውስጥ ያሉ ቡድናዊ አሰራሮችንና ሌሎች ተያያዥ ጉዳዮችን ለመቆጣጠር ሲባል የተዘጋጀ መመሪያ ሊሆን እንደሚችል ባለሙያዎች ግምታቸውን ሰንዝረዋል። አንዳንድ የባንክ ባለሙያዎች ደግሞ መመሪያው ብሔራዊ ባንክ በፋይናንስ ተቋማት ላይ የበለጠ ጫና እንዲያሳድር ያስችለዋል የሚል ግምት አላቸው። በሌላ የባንክ ዜናም የኢትዮጵያ ብሔራዊ ባንክ የስቶክ ኤክስቼንጅ ገበያም በኢትዮጵያ ስራ ላይ ለማዋል የሚረዳውን የመጀመሪያ ጥናት ማጠናቀቁንም አስታውቋል። በአክሲዮን የተመሰረቱ የተለያዩ ድርጅቶች በተለይም ባንኮች በአገሪቱ የስቶክ ኤክስቼንጅ ገበያ ባለመኖሩ ከአክሲዮን ድርሻቸው የበለጠ ተጠቃሚ መሆን እንዳልቻሉ በተደጋጋሚ ያቀረቡለትን ቅሬታ ተመልክቶ ብሔራዊ ባንክ ያዘጋጀው የመጀመሪያው ጥናት ዜጎች በእጃቸው የሚገኙ ገንዘብ ነክ ሰነዶችን ለሶስተኛ ወገን የሚያስተላልፉበትን ዕድል ያመቻችላቸዋል ብለዋል። ዘገባው የዳዊት ታዬና የዮሐንስ አንበርብር ነው። የአፍሪካ አንድነት ድርጅት ከ50 ዓመት በፊት ሲመሰረት መሪዎችንና እንግዶችን እንዲያስተናግድ የተገነባው ኢትዮጵያ ሆቴልና ከጎኑ የሚገኘው የበጎ አድራጎት ሕንፃ እንዲፈርስ የተወሰነው ውሳኔ ተቃውሞ ገጠመው። ተቃውሞውን ለአዲስ አበባ ከተማ ከንቲባ ኩማ ደመቅሳ ያቀረቡት ከ81 ዓመት በፊት የተገነባውና ፖላስሬተሪ ይባል በነበረው በጎ አድራጎት ሕንፃ ላይ የሚኖሩ ነጋዴዎች ናቸው። ነጋዴዎቹ እስካሁን ምላሽ ባለማግኘታቸው አቤቱታቸውን ለጠቅላይ ሚኒስትር ጽሕፈት ቤት ለማቅረብ እየተዘጋጁ ነው። ነጋዴዎቹ ያቋቋሙትን ኮሚቴ የሚመሩት የሺህ ሰለሞን ሱፐርማርኬት ባለቤት አቶ መጎስ ኃይሉ ለሪፖርተራችን እንዳወጉት እሳቸውና ተቃውሞ አቅራቢዎቹ በቦታው ላይ ግንባታ ለማካሄድ ጥያቄ ማቅረብ ያልደፈሩት ሕንፃው ቅርስ ነው በሚል ምክንያት ነበር። በቅርቡ የፕራይቬታይዜሽን እና የመንግስት ልማት ድርጅቶች ተቆጣጣሪ ኤጀንሲ የኢትዮጵያ ሆቴልን ለመሸጥ ያወጣውን ጨረታ በላይነህ ክንዴ ኢምፖርት ኤክስፖርት ኩባንያ አሸንፎ ሆቴሉን መረከቡ ይታወሳል። ዘገባው የውድነህ ዘነበ ነው። የኢትዮጵያ የመካከለኛው ዘመን ታሪክ ሊቅ የነበሩት ፕሮፌሰር ታደሰ ተአምራት ግንቦት 15 ቀን 2005 ዓ.ም በአሜሪካ ቺካጎ ከተማ አረፉ። በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ የአሁኑ አዲስ አበባ ዩኒቨርሲቲ በመምህርነት በተመራማሪነትና በተለያዩ የአመራር ኃላፊነቶች ያገለገሉት ፕሮፌሰር ታደሰ ያረፉት ባደረባቸው ሕመም ለረዥም ጊዜ በሕክምና ሲረዱ ቆይተው ነው። የመካከለኛው ዘመን የኢትዮጵያ ታሪክን በተመለከተም አያሌ የምርምር ሥራዎችን ለአገርና ለዓለም ያበረከቱ ሲሆን በተለይም ቸርች ኤንድ ስቴት ኢን ኢትዮጵያ 1270-1527 ቤተ መንግሥትና ቤተ ክህነት በኢትዮጵያ የተሰኘው መጽሐፋቸው በመስኩ እስካሁንም ወደር ያልተገኘለት የምርምር ውጤት በመሆኑ ዓለም አቀፍ ዕውቅናን አስገኝቶላቸዋል። የፕሮፌሰር ታምራት ሥርዓተ ቀብር ቅዳሜ ግንቦት 24 ቀን 2005 ዓ.ም በአሜሪካ ቺካጎ እንደሚፈጸም ታውቋል። የኢትዮጵያም ባህር ትራንስፖርትና ሎጂስቲክስ ኢንተርፕራይዝ ከመልቲ ሞዳል ትራንስፖርት ስርዓት ጋር በተያያዘ ከገባበት ችግር እየወጣ መሆኑን ገለጸ። ግንቦት 16 ቀን 2005 ዓ.ም የሕዝብ ተወካዮች ምክር ቤት የትራንስፖርት ጉዳዮች ቋሚ ኮሚቴ በጊዮን ሆቴል ባዘጋጀው የምክክር መድረክ ላይ ኢንተርፕራይዙ እንደገለጸው በአሁኑ ወቅት በመልቲ ሞዳል አሰራር ዕቃዎችን ከጅቡቲ ወደብ የማንሳት አቅሙ በአማካይ 5 ቀን ሆኗል። በሌላ በኩል ቀደም ሲል በጅቡቲ ወደብ ከ6 ወር በላይ የቆዩ ዕቃዎችን በጅቡቲ መወረሳቸው ቀርቶም የኢትዮጵያ ማሪታይም ጉዳዮች ባለሥልጣን ከጅቡቲ ጋር ካደረገው ድርድር በኋላም ሳይነሱ ከ6 ወራት በላይ የቆዩ ዕቃዎች የተወሰነ ክፍያ ተከፍሎባቸው ወደ አገር እንዲገቡ ስምምነት መደረሱን የመልቲሞዳል እና ዩኒሞዳል ኦፕሬሽን ዳይሬክተር አቶ መስፍን ተፈራም ለሪፖርተራችን ነግረውታል። ይህ በእንዲህ እንዳለ ሎጂስቲክስ ኢንተርፕራይዝ የትራንስፖርት አገልግሎቱን በተቀላጠፈ መልኩ ለማከናወን እንዲያስችለው ከኮሜት ትራንስፖርት ጋር ሊዋሃድ ነው። በአሁኑ ወቅት ውህደቱን የሚፈቅድ የሕግ ረቂቅ ተዘጋጅቶ ለሚኒስትሮች ምክር ቤት መቅረቡንና በቅርቡ ውሳኔ ይሰጥበታል ተብሏል። ከሪፖርተራችን ውድነህ ዘነበ ጋር ያወጉት የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ ኢንተርፕራይዝ ዋና ዳይሬክተር አቶ አህመድ ቱሳም ወደ ህዳሴው ግድብና ወደ ግልገል ጊቤ 3 የሚሄዱ ዕቃዎች በተቀላጠፈ ሁኔታ ለማካሄድ የትራንስፖርት ድርጅቱን ከኢንተርፕራይዙ ጋር መቀላቀል አስፈልጓል ብለውታል።
በጣና ሐይቅ ከተገለበጠው ጀልባ በሕይወት የተረፉት 94 ሰዎች መሆናቸው ተረጋገጠ። ከጣና ሐይቅ ቁንዝላ ወደብ ወደ ጎንደሩ ዳልጊ ወደብ ግንቦት 12 ቀን 2005 ዓ.ም ምሽት ሲያመራ በነበረው ጀልባ በደረሰው የመገልበጥ አደጋ ሕይወታቸው ያለፈ 7 ሰዎች መሆናቸውም ተረጋግጧል። የጣና ትራንስፖርት ድርጅት ዋና ሥራ አስኪያጅ አቶ ቴዎድሮስ ተገኝ ለሪፖርተራችን እንደገለጹት የፋሲለደስ ጀልባን መገልበጥ ተከትሎም ወዲያውኑ የተገኙት አስክሬኖች ብዛት 5 የነበረ ቢሆንም ጀልባው እንደ ቀድሞው እንዲቆም ከተደረገ በኋላም ጀልባው ተጭኗቸው የነበሩ 2 አስክሬኖች ተገኝተዋል። ጀልባው የቴክኒክ ችግር ባይኖርበትም ተሳፋሪዎች ለመውረድ ወደ አንድ ጎን በማጋደላቸውና በወቅቱ በነበረው ውሽንፍርና ዝናብ ምክንያት መገልበጡን አቶ ቴዎድሮስ አረጋግጠዋል። መሰንበቻውን በጣና ሐይቅ ከ100 በላይ ሰዎችን አሳፍሮ ሲጓዝ የነበረው ጀልባም ደልጊ በተባለው ወደብ ደርሶ መልህቁን ለመጣል 150 ሜትር ያህል ሲቀረው ባጋጠመው ውሽንፍርና በሰዎች እንቅስቃሴ ሚዛኑን ስቶ መገልበጡ ይታወሳል። በንግሥት ዘውዲቱ ሆስፒታል ቅጥር ግቢ በ3.1 ሚሊዮን ዶላር ወይም ከ50 ሚሊዮን ብር በላይ ወጪ የተሰራው የተመላላሽ ህሙማን ሆስፒታል ግንቦት 16 ቀን 2005 ዓ.ም ተመርቆ አገልግሎት መስጠት ጀመረ። በአሜሪካ ፕሬዝዳንት የኤችአይቪ ኤድስ አስቸኳይ ጊዜ የእርዳታ ዕቅድ የተሰራው ሆስፒታል በደማቸው ውስጥ የኤችአይቪ ቫይረስ ላለባቸው ወገኖች፣ ለወላድ እናቶችና ለጨቅላ ህፃናት የህክምና መከታተያ ይውላል። ሆስፒታሉን መርቀው የከፈቱት የአዲስ አበባ ከተማ ከንቲባ አቶ ኩማ ደመቅሳና የአሜሪካ ግሎባል ኤድስ አስተባባሪ አምባሳደር ኤሪክ ጉስቢ ናቸው። ሆስፒታሉ ከሚሰጠው መደበኛ አገልግሎት ባሻገር የሐኪሞችንና የሌሎችንም ጤና ሰራተኞች አቅም ለማጎልበት የበኩሉን አስተዋጽኦ ያደርጋል የሚል እምነት እንዳላቸው የተናገሩት አምባሳደር ጉስቢ የሀገራቸው መንግስት የኢትዮጵያ ጤና ተቋማትን ለማጠናከርና ኤችአይቪ ኤድስን ለመከላከል በሚካሄደው እንቅስቃሴ የበኩሉን አስተዋጽኦ እንደሚያደርግ አውስተዋል። ታደሰ ገብረ ማርያም ዘግቦታል። በኢትዮጵያ ገቢዎችና ጉምሩክ ባለስልጣን በተመሰረቱባቸው 23 ክሶች ለ3 ዓመታት ከተከራከሩ በኋላም በቅርቡ በ21 ክሶች ጥፋተኛ የተባሉት አያት አክሲዮን ማህበርና 3 አመራሮች ግንቦት 15 ቀን በዋለው ችሎት ከፍተኛ የገንዘብ ቅጣትና ጽኑ እስራት ተፈረደባቸው። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 8ኛ ወንጀል ችሎት በሰጠው ውሳኔ አያት አክሲዮን ማህበር 176.5 ሚሊዮን ብር ቅጣት ሲወሰንበት የማህበሩ ከፍተኛ ባለድርሻና ዋና ስራ አስኪያጅ አቶ አያሌው ተሰማም 12 ዓመት ጽኑ እስራትና 3,235,543 ብር ከ50 ሳንቲም ብር ቅጣት፣ የኢንቨስትመንት ዳይሬክተሩ ዶክተር መሐሪ መኮንን 12 ዓመት ጽኑ እስራትና 436,646 ብር ከ60 ሳንቲም ቅጣት፣ የፋይናንስ ኃላፊው አቶ ጌታቸው አጎናፍር 10 ዓመት ጽኑ እስራትና 411,969 ብር ከ60 ሳንቲም ቅጣት ተወስኖባቸዋል። አያት አክሲዮን ማህበር ከተወሰነበት የቅጣት ገንዘብ ውስጥ 86,495,726 ብሩ የባንክና የኢንሹራንስ ስራዎችን ተክቶ በመስራት አራጣ በማበደርና መሰል ተግባራት ውስጥ በመሳተፉ እንዲወረስበት ፍርድ ቤቱ የወሰነበት ነው። እንዲሁም አቶ አያሌው ተሰማና አያት አክሲዮን ማህበር በጋራ ጥፋተኛ በተባሉበት ሌላ ክስ ከቀረጥ ነፃ የገቡ የኮንስትራክሽን ማሽነሪዎችና ተሽከርካሪዎች እንዲወረሱ ፍርድ ቤቱ ውሳኔ ሰጥቷል። ዘገባው የሪፖርተራችን ታምሩ ጽጌ ነው። በመጨረሻም አስጎብኚ ድርጅቶች የኢትዮጵያ ገቢዎችና ጉምሩክ ባለስልጣን ለአፍሪካ ህብረት ስብሰባ የመጡ ዲፕሎማቶችን ያሳፈሩ 4 ተሽከርካሪዎችን ወረሰብን አሉ። ዲፕሎማቶችንም መንገድ ላይ መበተኑን ገለጹ። ግንቦት 12 ቀን 2005 ዓ.ም ከቀኑ 9 ሰዓት ከሩብ ሲል ከሚሊኒየም አዳራሽ ፊት ለፊት ጋቦን ኤምባሲ አካባቢ 4ቱ ተሽከርካሪዎች ያለምንም የፍርድ ቤት ማዘዣ ከመወሰዳቸውም በላይ ዲፕሎማቶቹን ቢያንስ ወዳረፉበት ሆቴል ለማጓጓዝ እንኳን እድል እንዳልሰጧቸው በኢሜይል ለሚመለከታቸው የመንግስት መስሪያ ቤቶችና ለሁሉም አስጎብኚዎች አሰራጭተዋል። ገቢዎችና ጉምሩክ ባለስልጣን በበኩሉ የተሰራጨው መረጃ ትክክል አይደለም ሲል አስተባብሏል። ያሰራጩት መረጃ ሐሰት ነው፣ ተሽከርካሪ የተወሰደበት አንድም አስጎብኚ የለም በማለት
ሪፖርተራችን ያነጋገራቸው የባለስልጣኑ የኢንቴሊጀንስ ዳይሬክቶሬት ዳይሬክተር አቶ ሰለሞን ገብረ አምላክ አስታውቀዋል። ምንም እንኳን መረጃው ሐሰት ነው በማለት ቢያጣጥሉትም ከአንድ ሳምንት በፊት 3 ተሽከርካሪዎች ተይዘው እንደነበር ግን አልሸሸጉም። ብርሃኑ ፈቃደ እንደዘገበው። የተከበራችሁ ተመልካቾቻችን ወቅታዊው የዜና መሰናዶ እዚህ ላይ አያበቃም። ተጨማሪ እና ዘርዘር ያሉ ዜናዎች በተለይም ደግሞ በአፍሪካ ህብረት ምስረታ 50ኛ ዓመትን አስመልክቶ የተዘጋጁ ልዩ ልዩ ሀተታዎችን ከታሪካዊ ፎቶግራፎቻችን ጋር በሪፖርተር ድረገጽ እንድትከታተሉ የአክብሮት ግብዣችን ነው። ክብረት ይስጥልኝ።